ሰላም 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 የተከበራችሁ ህዝቦች የአዲስ አበባና የመላ ኢትዮጵያ ህዝቦች እንደምናችሁ ሰላም ናችሁ ወይ? እንደምናችሁ። እንግዲህ እስካሁን እኔ በአማርኛ በዩቲዩብ እና በቲክቶክ መጥቼ አላውቅም። አሁን ለመጀመሪያ ጊዜ ነው። እንግዲህ ወደ እናንተ እንድቀላቀል ፈልጌ ነው። ከዛሬ ጀምሬ ከእናንተ ጋር ተቀላቅዬ ያለሁት። ምናልባት ደንበኞቼ አብዛኛው በአማራና በኢትዮጵያ ህዝብ ስለሆነ ስለዚህ ከእናንተ ጋር እንድቀላቀል ፈልጌ ነው እና እንግዲህ ተባብረን ሼር ሰብስክራይብ እየተባልን እንግዲህ አብረን እንድንቀጥል ፈልጌ ነው እና እኔ የምነግራቸው ለአዲስ አበባ መልእክት አለኝ። ለአዲስ አበባ ህዝብ አዲስ አበባ እንዴት ነው? የአዲስ አበባ ህዝቦች እንግዲህ አዲስ አበባ በፖለቲከኞች ወደ ከ50 በላይ የሆኑ ፖለቲከኞች አዲስ አበባ ተጠፍጥፈዋል። እንግዲህ ምን እንደሚደረጉት አይታወቅም። ፖለቲከኛ ሲበዛ እንግዲህ ምን እንደሚሰራ፣ ምን አይነት ስራ እንደሚሰራ፣ ምን አይነት ስርዓት እንደሚተከል እንግዲህ ከእናንተ በላይ የማያውቀው ነገር የለም። አዲስ አበባ እንግዲህ በጣም በዛም የኑሮ ሁኔታ እንደገና ደግሞ የጸጥታ ሁኔታ እየታመሰች ነው እየተባለች ነው። እንግዲህ አዲስ አበባ ከሄድኳት ካየኋት እኔ ወደ 20 ዓመት ይሆንብኛል። እንግዲህ በዛ ጭራሹ እንደሚቋረጥ ነው ያለኝ ተስፋ። ምክንያቱ ትግራይ ምናል በአንዳንድ ፖለቲከኞች በእነ ብልጽግናና ፒፒ ስርዓት ትግራይ የተገለለች በራሳቸው ሁኔታ ሀገር እንዲያደርጓት እየጣሩት ነው። እንግዲህ እኛም ወደዛ ነው እያመራን ነው። እስካሁን አብረን ነበርንን ማለት ነው። ከእንግዲህ በኋላ ግን እየተለያየን ሳንሆን አንቀርም። እንግዲህ ለሁሉም ነገር አብረን እናየዋለን። እስቲ ለአዲስ አበባ ህዝቦች መልእክት አለኝ። አዲስ አበባ እንዴት ነው? እንግዲህ 2011 የነበረ ጋጋታው አዲስ አበባ እንደ ጉድ ነው። አብይ አህመድ ወደ ስልጣን ሲመጣ የነበረ ጩኸትና የነበረ ሙገሳ እንደ ጉድ ነው። አሁን ያ ሙገሳ አሁን አለው ወይ የለም? እንግዲህ እናንተን ታውቁታላችሁ። አዲስ አበባ ስልጣን ይዞ ወደ አዲስ አበባ ሲመጣ አብይ አህመድ የራሴ ያልሆነ የመላእክቶች የእግዚአብሔር ስሞች ስትሰጡት ነበራችሁት። እንግዲህ ነብይ እያላችሁት እግዚአብሔር እያላችሁት ከሰማይ ወረደልን እያላችሁት የሌለ በጭራሽ የሌለ ለሰው ልጅ መሰጠት የማይገባው ነገር እየሰጣችሁት ለአብይ አህመድ ወደ ሰማይ አድርሳችሁት እንደነበረ ይታወቃል። መስቀል አደባባይ እንግዲህ በሰው ተጨናንቃ ለትግራይ ህዝብ የሚጠላና የትግራይ ህዝብን መጥፎ ነገር የሚናገሩት ህዝብ ተሰባስቦ አዲስ አበባና አካባቢያውን በጣም ጉድ ስናይን የነበርነን። አሁን ግን አዲስ አበባ እንዴት ነው ወገኖች? እስኪ ንገሩኝ። ምናልባት እስከ አንድ ጥያቄ ልጠይቃችሁ። በአሁን ጊዜ የአዲስ አበባ ነው ወይስ በኢህአዴግ ጊዜ ነው አዲስ አበባ የሚባለው? በኢህአዴግ ጊዜ እንግዲህ ምን እንደነበረ ታውቁታላችሁ። አሁንም ምን እንዳለ አዲስ አበባ በደንብ ነው የምታውቁት። አዲስ አበባ ድሮ ወጣቶች፣ ሽማግሌዎች፣ አዛውንቶች እንደፈለጉት በሄዱበት አድሮ በሄደበት ውሎ ሲመለሱትና ሲያድሩት ነበሩት። በአሁን ጊዜ አዲስ አበባ ግን ሞጆ ለመሄድ እንኳን ከአዲስ አበባ ወደ ሞጆ መሄድ በጭራሽ ማይታሰብ ነው። ተመልሶ ይመጣል ወይ አይመጣም እየተባለ እየተጠራጠርክ የምትውልና የምታድር ነው። እንግዲህ አዲስ አበባ ምናልባት የአዲስ አበባ ህዝቦች በህዝብና በስደተኞችና ተጨናንቃቸዋል። አዲስ አበባ የብልጽግና ስርዓት ምን አይነት አዲስ አበባ እንዳደረጋት
ታውቁታላችሁ። ጎሪደር ልማት እየተባለ አዲስ አበባ ጥርጊያው እየተጨናነቀ ነው። አንድ ሰው በጥርጊያ በእግሩ ሳር ከረገጠ ምን አይነት ቅጣት እንደሚወርደው በጣም ጉድ አይን ያየን ነው። አዲስ አበባ በብልጭልጭ አርተፊሻል መብራት የተበለጨለጨት ነው። እንግዲህ ቅጣቱ በዛ ጉድ ነው። አውሮፓ ላድርጋት ነው እያለ ነው። እንግዲህ ካደረጋት ነው ያለን። ግን እስቲ አማዛዝኑት። በኢህአዴግ ስርዓት ነው የሚመች ወይስ አዲስ አበባ በቃ ለመኖር በኢህአዴግ ስርዓት ነው ወይስ በብልጽግና ስርዓት ነው? ኑራችሁ እንዴት ነው? እስቲ እዩት። መጓጓዣው ታክስ እስኪ እንዴት ነው? አሁን ወረፋው እንዴት ነው? በኢህአዴግ ጊዜ እንዴት ነበረ? በአሁን ጊዜ ምን አለ? ባቡር አለ? በአብይ አህመድ የመጣ ባቡር አለ? አዲስ ባቡር፣ አዲስ መጓጓዣ ይመጣል። ስትጨናነቁት ነበራችሁ መሰለኝ። አሁን በጣም ነው ስትጨናነቁት። ኑሮውም በዛ በኩል ነው። ገዛ የቤት ኪራይ አይታሰብም። ኑሮ በጣም ሰማይ ነው የተሰቀለ። ስለዚህ በአዲስ አበባ እየተዝናናችሁ በብልጭልጭ እየተደነቃችሁ ስርዓት ብልጽግና እየደገፋችሁ የነበራችሁ ሰዎች አሁን ምን አይነት ሁኔታ እንዳለ እንግዲህ አስቡት። በፖለቲከኞች እየታመሳችሁት ነው። እንግዲህ ከ150 በላይ የሚሆኑ ፖለቲከኞች አዲስ አበባ ተጸፍጽፈዋል። ምን እንደሚያደርጉት እንግዲህ እናንተ ነው የምታውቁት። ምርጫውን ቀርበዋል። እንግዲህ ስንት ነው የቀረው? ወደ 11 12 ቀረ። እንግዲህ ምርጫ ምን እንደሚሰራ እናያለን። አዲስ አበባ እንግዲህ ተጠንቀቁ። አዲስ አበባ ያላችሁ ህዝቦች በምርጫ ጊዜ ምን እንደሚፈጠር አይታወቅም። ምን አይነት ችግር እንደሚፈጠር አይታወቅም። እንግዲህ አዲስ አበባ ዙሪያ ምርጫ ነው እንጂ በየክልሉ ምርጫ እንደሌለ፣ አፋር ብትሄዱ ምርጫ አይካሄድም፣ አማራ አይታሰብም፣ ኦሮሞም እንደዛ፣ በተለያዩ ክልሎችም በጭራሽ አይታሰብም። ትግራይ ተዋት። ትግራይ የራሷ መንግስት ተክላለች። ከእንግዲህ በኋላ ከኢትዮጵያ ጋር አብራ የምትቀጥለው ነገር ላይሆን ይችላል። እንግዲህ አብይ አህመድ ትግራይ አንፈልጋትም እያለ ነው። እግዚአብሔር ይስጠው። በራሱ ፍቃድ ትግራይ አንፈልጋትም ካለ እኛም ኢትዮጵያ የምትባል ነገር አንፈልጋትም እያልን ጥቅጥቃችን ይዘን የራሳችን ስራ እየሰራን እንኖራለን ማለት ነው። ግን እናንተ መልእክት የሚነግራችሁ የሚያስተላልፍላችሁ በምርጫ ጊዜ አዲስ አበባ አንድ ነገር እንዳይፈጠር ተጠንቀቁ። እንግዲህ እኛ ለምን አትመርጡንም እያለ አብይ አህመድ ጉድ እንዳይሰራና ያልነበረ ጥላቻና ያልነበረ ችግር እንዳይመጥባችሁ ተጠንቀቁ። ምናልባት ማዕት ብሔር ብሔረሰቦች ነው ያለ። በተለይ ደግሞ የአማራ ህዝቦች ተጠንቀቁ። እንግዲህ ሰበብ ሆነባችኋል እያለ በቃ እየተከተለ ለራሳችሁ ጥንቃቄ አድርጉት፣ እንዳትሞቱት፣ አጉል ጥፋት እንዳትጠፉት ማለት ነው። ስለዚህ አዲስ አበባ አሁን ከኢህአዴግ ጊዜ አሁን ከተመቻችሁ ደስ ካላችሁት እንግዲህ ይመቻችሁትና ሰላም ደህና ሁኑ።